እኛ የኦርቶዶክስ ቤተክርስቲያን አማኞች ኢየሩሳሌም ውስጥ የምንገኝ የኦርቶዶክስ ቤተክርስቲያን አማኞች ከኢየሩሳሌም ተጠራርገን ልንጠፋ እጅግ በጣም ጫፍ ላይ ደርሰናል። ልክ ያን ካደረገ በኋላ ሶስት ሃይማኖቶች የኛ ነው አሉ። አንደኛው አይሁድ፣ ሙስሊምና ክርስቲያን ናቸው። እንግዲህ ይህንን ያሉት ጠንካራው ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ውድና የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም ኢንሻአላህ አዳዲስ ሐላል የሆኑ መረጃዎችን ወደ እናንተ ይዤላችሁ ተመልሻለሁኝ። ዛሬ እንግዲህ ያ ጀማዓት ኑር ጁምዓ ነው። ጁምዓ እንደመሆኑ ደግሞ ሰለዋት ማብዛት እንዳይረሳ። ሁላችንም ኢንሻአላህ ሰለዋት ያበዛን አጅራችንን ማፈስ እንችላለን። ያ ጀማዓ እንግዲህ ዛሬ ከማሳያችሁ ቪዲዮዎች መካከል ክርስቲያን ወገኖቻችን ጭራሽ መስማት አይፈልጉም። ይሄን ዜና በጣም የሚጠሉት ዜና ነው። ያ ጀማዓ ሰውየው ባይዘው ፓትሪያቲክ ነው። በእርግጠኝነት ይሄን ዜና ሲሰሙ ይሄን ሰውዬ ነው ገረው እንዳይሉ እየፈራሁ ነው። ለማንኛውም እስቲ ዜናውን እንስማውና በጨዋነት ሐሳብና አስተያየታችን ሰጥበታለን። The existential threat to the Christian presence is real and deepening, and we continue to face violations and infringements of the right of free access to the holy places. በዚህ ጋር ከጀርባ የምታዩቸው ለጸድ አባት ግርማ ሞገስ ያላቸው አባት ማናቸው መሰላችሁ? የኢየሩሳሌም፣ የጠቅላላ ፍልስጤም፣ የሶሪያና የጆርዳን ኦርቶዶክስ ቤተክርስቲያን ፓትሪያርክ ናቸው። ፓትሪያርክ ቴዎፊሎስ III ኦር ቴዎፊሎስ ሶስተኛ ይባላሉ። ዛሬ መግለጫ ሰጥተው ነበር። በጆርዳኑ መሪ ፊት ለፊት እንግዲህ መግለጫ ሰጥተው ነበር። በዛ መግለጫቸው ላይ ምን አሉ? እኛ የኦርቶዶክስ ቤተክርስቲያን አማኞች ኢየሩሳሌም ውስጥ የምንገኝ የኦርቶዶክስ ቤተክርስቲያን አማኞች ከኢየሩሳሌም ተጠራርገን ልንጠፋ እጅግ በጣም ጫፍ ላይ ደርሰናል። ስለዚህ የምታደርጉትን አድርጉ የሚል መግለጫ ሰጥተዋል። በዚህ መግለጫቸው ላይ እንግዲህ ኢየሩሳሌም ውስጥ የምንኖር ኦርቶዶክስ ቤተክርስቲያን እምነት ተከታዮች የእምነት ቦታዎቻችን ሆሊ ፕሌሶቻችንን እንደልብ አክሰስ እንዳናደርግ እንዲሁም የእምነት ተግባሮቻችንን እንደልብ እንዳንተገብር ሲስተማቲክ የሆነ ጫና እየደረሰብን በመሆኑ ልንጠፋ ኤግዚስተንሻል ትሬት ላይ እንገኛለን። ኦር የመኖርና ያለመኖር አደጋ ተደቅኖብን እንገኛለን የሚል መግለጫ ሰጥተዋል። በዚህ መግለጫቸው እንግዲህ እዛ ውስጥ የምንኖር ኦርቶዶክስ ቤተክርስቲያን እምነት ተከታዮች በዚህ ትሬት ምክንያት በዚህ ጫና ምክንያት ለቀን ለመውጣት እየተገደድን ነው። ልንጠፋ ነው፣ ከዛ ተጠራርገን ልንወጣ ነውና መታረጉትን አድርጉ የሚል መግለጫ ሰጥተዋል። በዚህ መግለጫቸው ላይ አንድ ያነሱት ፖይንት ምንድነው? ትሬት ቱ ለሙስሊም ሆሊ ቦታዎች ለእስልምና እምነት ተከታዮች ሆሊ ኦር ቅዱስ የሆኑ ቦታዎችን ትሬትን ማድረግ ማለት እኛንም ትሬትን ማድረግ ማለት ነው። የኦርቶዶክስ ቤተክርስቲያን ቅዱስ ቦታዎችንም ትሬትን ማድረግ ነው። እኩል ትሬትን እየተደረገን ነው፣ እኩል አደጋ እየደረሰብን ነውና ያው አንድ ላይ ሆነን ልንታገል ይገባል የሚል መግለጫ ሰጥተዋል። እንግዲህ የኔ ሰጡት ማናቸው? የፍልስጤም፣ የኢየሩሳሌም፣ የሶሪያና የጆርዳን ኦርቶዶክስ ቤተክርስቲያን ፓትሪያርክ የሆኑት ቴዎፊሎስ III ናቸው። እንግዲህ ከእስራኤል ግን ሆኖ ለሚያጨበጭቡ ክርስቲያን ወገኖቻችን ትልቅ መልእክትን የያዘ ቪዲዮ ነበረ። እንግዲህ እዛ ያሉ በሶሪያና ጆርዳንና እስራኤልን ጀምሮ እንግዲህ ፍልስጤምን ጀምሮ በዛ አካባቢ ያሉ ክርስቲያኖች በጣም በብዙ መከራ ውስጥ እያሳለፉ እንደሆነ፣ ይሁዲዎች ክርስቲያኖችን እያጠፏቸው እንደሆነ እንግዲህ ብዙ መረጃዎች ይወጡ ነው የሚገኙት። ፓትሪያርኩም እንግዲህ መግለጫቸውን የሰጡት በዚህ ዙሪያ ነው። ታዲያ እንግዲህ እንደምታውቁት እኛ ሀገር ያሉ ኢትዮጵያውያን ክርስቲያኖች እንግዲህ ያው ባይዚ የአይኪው ችግር ነው። ብዙም በሐሳብ አይደለም እነሱን የሚደግፉት። አይኪዋቸው ትንሽ ግራ መጋባት ስላለበት የእስራኤል ደጋፊ ሆነው አዛ ሲያደርጉን ነበር በጦርነቱ ሰዓት። ያው እንግዲህ ዓለም ለተጨቆኑ ለፍልስጤማውያን ድምጽ በሚሆንበት ሰዓት ላይ በተቃራኒው ቆመው እንግዲህ ሲያጨበጭቡ የነበሩ ግለሰቦች ይህን ዜና ሲሰሙ የሚከፋቸው ይመስለኛል። እናንተ ምን ታስባላችሁ? ሐሳባችሁን ኮሜንት ላይ ሲያስቀምጡልኝ። ከለፋህ ከጣርክ ታገኛለህ ምናምን የሚሉ ውሸታቸው ነው። ገብቷል? ምክንያቱም እንደ ሀበሻ በገደል በሐሩር የማይሄድበት የማይሰራው ስራ የለም። ሀበሻ ዝም ብላቸው ውሸታቸው ነው። ግን አንተ ተስፋ የምታደርገው ምንድነው? ያው ገላግል የሚባል ሞት አለ። እሱ መጥቶ ይወስድሃል። ምን አስጨልጣህ አንተ? ችግርን የምታለፈው ሰርተህ ጥረህ ግረህ ምናምን ይሄ ደም ተፍተህ ምናምን አይደለም ብር የምታገኘው። ሲቸግርህ ተሸፋፍነህ መተኛት ነው። ያገኘኸውን እየበላህ ካጣም ተሸፋፍነህ ተኝተህ ነው ችግርን የምታለፈው ማለት ነው። እሰራለሁ ካልክ ወይ እጅህን ትቆርጣለህ፣ ወይ እግርህ ይሰበራል፣ አይንህን ልታጣ ትችላለህ፣ ወይ ደግሞ የሆነ ነገር ተጭኖህ ልትሞት ትችላለህ። በችግር ምክንያት የምትሰራው ስራ ከቀልብህ አትሆንም። ገብቶሃል? ቢፍትር የሚያደርግህ እየቀለድኩ ምናምን አይደለም። ስለዚህ ከለፋህ ከጣርክ ምናምን እንወስዳለን። በቃ አግኝ ካለ ታገኛለህ፣ አታገኝም ካለ አታገኝም። ገላግሌ እስኪመጣ ዝም ብለህ አርፈህ ቁጭ በል። አገርህን አትልቀቅ። በባህር በገደል በብርድ በፀሐይ ምናምን አትንከራተት። አርፈህ ተቀመጥ በቃ ምን ሆነህ አላ በቃ የመረረው ሰው ቲክቶክ ከፍቶ ቪዲዮ ሲለቅ ማለት ነው። በጣም ነው ያዝናናኝና እናንተም የውመል ጅማዓ ፈገግ እንድትሉ ብዬ ነው ይሄን ቪዲዮ ሼር ያደረኩላችሁ። እና ምን ታስባላችሁ እናንተስ? ጠቅለል ብሎ መተኛ ነው ወይስ ደግሞ ጠንክሮ መስራት ይሻላል? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ እየሰለምኩት ማለት ነው ብር ምናምን ነገር ሳይኖረኝ ቀርቶ አይደለም፣ ተቸግሬ አይደለም። አብዛኞቻችሁ እንደምትሉት ላይክ አግብቼ አይደለም። ላይክ ኮሜንት ላይ በቃ
በጣም ብዙ ነገር ነው የምትሉት ላይክ አግብተሽ ነው ወንድ ነው ያሳለመሽ እንትን ምንድነው ብር ፈልገሽ ነው ሱቅ ተከፍቶልሽ ነው ምናምን I hope ሱቅ ቢከፈትልኝ okay I hope ባገባ and I hope ለወንድ ብዬ like ለወንድ ብዬ ሰለብ I hope አይደለም ግን you know like ለወንድ ብዬ አይደለም ፍቅር ይዞኝ አይደለም ለብር ብዬ አይደለም ሱቅ ተከፍቶልኝ አይደለም እስልምና ውስጥ ያለውን ሰላም ስላወቅኩኝ ነው ይሄ ሞኝነት ሆኖ አይደለምና like ውስጡ ያለውን ሰላም ቀምሼ ነው you know if you know ግን ያ ሞኝነት ሆኖ አይደለም it's just Allah አንድ እንደሆነ ስላወቅኩኝ እስልምና ውስጥ like ምንም ነገር እዚህ ዱንያ ውስጥ ማለት ነው ምንም ነገር የማይሰጣችሁን ሰላም እንዳለ ስላወቅኩኝ ነው እንጂ ምንም ነገር ተደርጎልኝ አይደለም እኔ ሱብሃንአላህ እንደዚህ ሰለምት የሆነው ራሳቸውን ቲክቶክ ላይ የሚያወጡ እህትና ወንድሞች በጣም በሚገርም ሁኔታ ትልቅ የመንፈስ ጥንካሬ ያላቸው እህትና ወንድሞች ናቸው። በጣም ያው እዛ ላይ ያለውን ስድብ እናንተም ተመልክታችሁ ሊሆን ይችላል። በጣም ብዙ ቻሌንጅ አለው። ያንን ሁላ ቻሌንጅ አልፈው ለብዙ ሰዎች ሂዳያ ሰበብ ለመሆን ላይቭ ላይ መውጣታቸው እንዲሁም ደግሞ ኮንቴንት ክሬት ማድረጋቸው በጣም አፕሪሺየት አደርጋለሁ። እናንተም ደግሞ ሰፖርት ማድረግ ይጠበቅባችኋል ያ ጀማዓ። ምክንያቱም እነዚህ ሰዎች ለብዙ ክርስቲያን ወገኖቻችን ሂዳያ ሰበብ ይሆናሉ። ለምን ሙስሊም ሆነ ነው እንዲህ ነገሩ? ይህ ሰው ከሰሞኑ ራሱን አደጋ ውስጥ ከቶ ከአሸባሪዎች አይሁዶችን እንደጠበቃቸው እናውቃለን። በአውስትራሊያ ልክ ያን ካደረገ በኋላ 3 ሃይማኖቶች የኛ ነው አሉ። አንደኛው አይሁድ፣ ሙስሊምና ክርስቲያን ናቸው። እንግዲህ ይህንን ያሉት እስኪ በመረጃ እንመልከተው። የመጀመሪያው የዓለማችን ቁጥር 1 ባለ ሀብት የሆነው የኤለን መስክ ነው። እንግዲህ ይህ የቻት ቦት ላይ ምን ብሎ እንደጻፈ ተመልከቱ። የእስራኤል ዜጋ እንደሆነና ማለት ነው አይሁድ እንደሆነ ያ ብቻም ሳይሆን በኦክቶበር 7 ሐማስ ካገታቸው ሰዎች እንደነበረ ከ700 ቀናት በኋላ እንደተለቀቀ ሁላ ነው የሚናገረው ማለት ነው። ነገር ግን ሰውየው እዚህ ታሪክ ውስጥ አንድም በምንም የሚገናኘው ነገር የለም። እሱ ጭራሽ ሶሪያዊ ስደተኛ አውስትራሊያ የሚኖር ሰው ነው፣ ሙስሊም ነው። ይሄ ወደቀ። ሁለተኛውን ደግሞ ላሳይ። እቺናት ደግሞ ላውራ የተባለች የቀኝ ዘመም ፓርቲ እንትን አቀንቃይ ናት። እንደምናውቀው እነዚህ ቀኝ ዘመሞች እንግዲህ ጥቁሮችንና ሙስሊሞችን በመጥላት ነው የሚታወቁት። ቀጥታ ሰውየው ማለት ነው ከአሸባሪው ጋር ከታገለ በኋላ ምን ብላ እንደጻፈች ታውቃላችሁ? አክቹአሊ እሱ የምንድነው ያለችው? የሊባኖስ ማለት ነው ኮፕቲክ ክርስቲያን ነው አለች። ምክንያቱም ስሙ አህመድ ስለሆነ ከአረብ ክርስቲያኖች ጋር አገናኝታ እሱ ክርስቲያን ነው ስትል ነበር እንግዲህ ይቺ የተናገረችው ማለት ነው። እንደምናገረው ሙስሊሞቹ ደግሞ አህመድ አልአህመድ ከሶሪያ የሄደ ነው የኛ ነው ሲሉ ነበረ። በመጨረሻም እሱ ሙስሊም እንደሆነ እንግዲህ ተናግሯል ማለት። ሌላው ደግሞ የአውስትራሊያ የሙስሊም መሪዎች ያደረጉት ተግባር ነው እንግዲህ ከአሸባሪዎቹ መካከል ከፓኪስታኑ ሙስሊም እንደሆነ ይታወቃልና በፖሊስ ወዳውኑ ተገድሏል። ያንን ሰው እኛ ተቀብለን አንቀብርም፣ በእስላማዊ መንገድ አንቀብርም ማለታቸው ደግሞ ከብዙዎች ዘንድ ምስጋናን ማስገኝቶላቸዋል የአውስትራሊያ የሙስሊም መምህራኖች ማለት ነው። በአጠቃላይ ይህ ሰው ማለት ጀግና ከመሆኑ የተነሳ ጀግናን ለመውሰድ 3 ሃይማኖቶች የኛ ነው ብሏል። መጨረሻ ላይ ግን ራሱ ሙስሊም እንደሆነና የ43 ዓመት የ2 ልጆች አባት እንደሆነና የፍራፍሬ ሱቅ እንዳለው ራሱ ተናግሯል። በዚህ ተቋይቷል ማለት ነው። እናንተ ሐሳባችሁን በኮሜንት አሳውቁ። ለአዳዲስ መረጃ ደግሞ የፕላስ ምልክቱን መጫናችሁን አትርሱ። ጠንካራ ነው። እዚህ ዓለም ላይ ብቻቸውን ልትቀሩ ትችላላችሁ። ማንም ሰው ላይ አትጠጉ። እዚህ ዓለም ላይ ምንድነው የመጣሁት የሚለውን አስቡ። እዚች ዓለም ላይ ብዙ እንደማትቆዩ አስቡ። ቀናቶች በነጎዱ ቁጥር ወደ ሞት እየቀረባቸው ነው። ሞት ወደ እናንተ እየቀረበ ነው። መቼ እንደምትሞቱም አታውቁ። እድለኛ ሰው ብሎ ማለት አምላኩ አላህ ለፈጠረበት ዓላማ የኖረ ሰው ነው። እርሱ ምንድነው? ለእርሱ አምነህ እርሱን መገዛት ነው። በቃ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አለ አላህ ሲናገር። ሰውንም ሆነ ጅኖችን አልፈጠርኳቸውም እኔም በብቸኝነት እንዲገዙኝ ይቻላል። አደራ ሳታምኑ በፊት ሞት እንዳይመጣባችሁ። አላህ በቁርአን ላይ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ለሰዎች በጣም ስለሚያዝንላቸው ምን አለ? አደራ ሙስሊሞች ናችሁ እንጂ እንዳትሞቱ አለ። ሙስሊም ሳትሆኑ ከመጣችሁ በቃ ከስራችኋል። ቁል ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ አለ። ሰዎች ሆይ የከሰረ ሰው ብሎ ማለት ነፍሱን ያከሰረ ሰው ነው የትንሣኤ ቀን ብሎ አላህ ይናገራል። እድለኛ ሰው ብሎ ማለት የትንሣኤ ቀን ከጀሃነም እርሳት ራሱን ያዳነ በማመንና በመስራት ማለት ነው። ይሄ ዓለም ጊዜያዊ ነው፣ ብዙ የምትቆይበት አይደለም። እዚህ ዓለም ስትኖሩ ጊዜ ልክ እንደ እንግዶች ናቸው። ልትዘወትሩበት ሳይሆን ልክ እንደ እንግዳ አርፋችሁ የምትሄዱበት ሀገር ነው። ነቢዩ ሰለላሁ ዐለይሂ ወሰለም ይህችን ዓለም ሲገልጿት እጥር ምጥል ባለ ቃል ምን አሉ? ኩን ፊ ዱንያ ከአነከ ገሪብ አው አቢር ሰቢል አሉ።
በዚች ዓለም ስትኖር ልክ እንደ እንግዳ ወይም እንደ መንገድ አላፊ ሆነህ ኑር አሉ። መንገድ አላፊ የሆነ ሰው አይዘወትርም እኮ የወደች ጥላ አግኝቶ እሷን ተጠልሎ ልክ ያ ፀሐይ ሲያልፍለት ጊዜ ይሄዳል ጥሎት። ልክ እንደዛ ናቸው እዚህ ዓለም ላይ። ወይ ልክ እንደ እንግዳ ሆኖ አሉ። እንግዳ ሆነ ሰው ቤት ዘፍ ብለህ ዘላለም ትቀመጣለህ? አትቀመጥም እኮ ትንሽ ተቀምጠህ በዛ ከተባለ 3 ቀን ከዛ በኋላ ትሄዳለህ። ያ ነው። ሁሉ ጊዜ ራሱን የሚወቅስ ሰው አለ። ጌታ ሁሉ ጊዜ እኔ ብዙ ወንድሞቼን ብዙ እህቶቼ ጋር አውርቻለሁ። በቃ ሰው ብዙ ሰው ምድር ላይ በጣም ራሱን ወቃሽ ራሱን ይወቅሳል። በራሱ ወቀሳ ውስጥ እስር ቤት ውስጥ ገብቷል። ሸይጣን is very smart and strategic really እኛን ያቀናል። በደንብ ነው የሚያቀን really። እና የሚገርም ነገር የስጋ ፈቃዳችንን እንድንፈጽም ያደርገንና ከዛ ወንጀል ውስጥ ከወደቅን በኋላ እንደጋግመዋለን። ከዛ ሸይጣን ምን ያደርጋል መሰለህ? መጀመሪያ ሲያስገባን አላህ አርራህማን ነው አርራሂም ነው ያስገባን። ካስገባ በኋላ ነፍሱን ለዋማ ደግሞ አታርፍ ቀሰቀሳለች። አረ ካሊዶ ጥሩ ነገር አይደለም የተደረገው ምናምን በቃ እዛ ተውበት በቃ ማድረግ አለብኝ። ተውበት ልታደርግ ስትል ይመጣን ማለት ተውበት ላ ሐውለ ወላ ቁወተ ኢላ ቢላህ። በነገራችን ላይ ጥቅሱን ላይ ይጠቀማል ዚክር ሱብሃንአላህ። አሁን አንተ እንደው እኔ እኮ ይገርመኛል ይላል ይመጣል ማለት ሸይጣን የማይሰራውን ነገር ነው የሰራው። እንዲህ ብለህ ነው አሁን ተውበት ምናምን የምትለው? አስገብቶ ይዘጋዋል፣ ለመውጫውንም ይዘጋዋል። መሀል ላይ ስታክ ትሆናለህ። ስታክ የምታደርገው ምንድነው? ጊልቲ ስሜት። ከዛ ለአንተ ምንድነው ይመስላል? ለአንቺ ምንድነው ይመስልሽ? ጊልቲ። ራስሽን የምትወቅሽ ራስን የምትወቅሽ ኖ፣ ራስን ማውቀስ አይደለም እሱ ራስን ማጥፋት ነው፣ ራስን ማቀጨጭ ነው። ጊልቲ ፊሊንግ ነፍሱን ለዋማ it has to be a bridge not a prison። ድልድይ ነው መሆን ያለበት አንተ ልትሻገር እንጂ እስር ቤት አይደለም። ነፍስ ራሷን ኦቨር ኤንድ ኦቨር ወቀሳውን ድልድይ አድርጋ ተጠቅማ ካልተሻገረች ቀስ እያለ እየጨለመባት ሀታ ራሷን ማየት እስከማትችል ድረስ የዛን ሰዓት ምን ይፈጠራል? ወዘየነ ለሁም ሸይጣኑ አዕማለሁም። ሸይጣን ስራቸውን ውብ አድርጎ አሳየ። ከዛ ነፍሱን ለዋማ ጮሃ ኢትስ ላይክ አን አላርም የሆነ ሰዓት ላይ ይቆማል። ከዛስ አይ ዶንት ኬር የሚባለው ስታይል ይመጣል። ሰው ዝም ብሎ አይ ዶንት ኬር ላይ አይደርስም።